የትግራይ ክልል ጊዜያዊ አስተዳደር ከፌዴራል መንግስት ድጋፍ መጠየቁን ተከትሎ ህወሓት የሶስተኛ ወገን ጣልቃ ገብነት ጥሪ ተቀባይነት የለውም ሲል ተቃወመ። በሌላ ዜና የፌዴራል መንግስት ጣልቃ እንዲገባ ያቀረብነው ጥያቄ የለም ሲሉ አቶ ጌታቸው ረዳ ገለጹ። ሰላም ጤና ይስጥልኝ፣ እንዴት ዋላችሁ? በዛሬው ዕለት የዜና አምዳችንን እነዚህ በጥልቀት የምንመለከት ይሆናል። መልካም ጊዜ ከእኛ ጋር። አሁን በቅድሚያ ወደ መረጥነው ዜና እናልፋለን። የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊውን ድጋፍ እንዲያደርግለት መጠየቁን ተከትሎ ህዝባዊ ወያነ ሓርነት ትግራይ ህወሓት በቀጥታና በተዘዋዋሪ ሶስተኛ ወገን ትግራይ ውስጥ እጁን እንዲያስገባ የሚያደርገው ጥሪ በፍጹም ተቀባይነት የለውም ሲል ተቃወመ። ህዝባዊ ወያነ ሓርነት ትግራይ ትናንትና ዕለት መጋቢት 3 2017 ዓ.ም ባወጣ መግለጫ በጊዜያዊ አስተዳደሩ 4 የሰራዊት ከፍተኛ አመራሮች መታገዳቸው ከኃላፊነት ውጪ የተደረገና ተፈጻሚነት የሌለው ውሳኔ ነው ሲል ገልጿል። ይህ በእንዲህ እንዳለ ትናንት የጊዜያዊ አስተዳደሩ ፕሬዚዳንት አቶ ጌታቸው ረዳ ከአሜሪካ፣ ጀርመን፣ ፈረንሳይ፣ ጣሊያን፣ አውሮፓ ህብረትና እንግሊዝ የተውጣጡ አምባሳደሮች በትግራይ ውስጥ ስለተፈጠሩ ክስተቶችና አስተዳደሩ ስላጋጠሙት ፈተናዎች ገለጻ ማድረጉን በኤክስ ገጻቸው ገልጸዋል። የመጀመሪያ የተነሳው ከፌዴራል መንግስት የፌዴራል መንግስት ጣልቃ እንዲገባ ያቀረብነው ጥያቄ የለም ሲሉ አቶ ጌታቸው ረዳ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ይህን ያሉት በአዲስ አበባ ለመገናኛ ብዙሃን በሰጡት መግለጫ ነው። የፌዴራል መንግስትን ጣልቃ እንዲገባ የሚጠይቅ ምክር ቤትም የለም፣ የሚያስችል ቁመናም የለም ሲሉ ገልጸዋል። አቶ ጌታቸው ፌዴራል መንግስቱ ክልሉ ስጋት ላይ ነው ብሎ ካመነ ግን የእኛን ጥያቄ መጠበቅ አያስፈልገውም ብለዋል። በትግራይ ከፖሊስ በላይ የታጠቀ ሰራዊት ነው ያለው ያሉት አቶ ጌታቸው ይህንን ለማስቆም ደግሞ የፌዴራል መንግስት ገብቶ ማረጋጋት የሚያስችል ስልጣን አለው ብለዋል። ጊዜያዊ አስተዳደሩ የፌዴራል መንግስቱ የፕሪቶሪያውን ስምምነት ተከትሎ ክልሉ ችግር ላይ ነው ብሎ ካሰበ መግባትን ምርጫው ማድረግ ይችላል ብለዋል። በካቢኔ ደረጃ ተሰብስበን የፌዴራል መንግስቱ ወደ ትግራይ ይግባ ብለን አልጠየቅንም፣ መጠየቅም አያስፈልገንም ሲሉ ገልጸዋል። በትግራይ ክልል በግዴለሽነት የተፈጸመ ያለው የስልጣን ወረራ የተናጠል ተግባር ሳይሆን ትግራይን ለመተራመስ ሲጥር ከነበረው ከኤርትራ መንግስት ጋር በመቀናጀት የሚፈጸም ነው ሲሉ በክልሉ የሚንቀሳቀሱ 3 የፖለቲካ ፓርቲ ጥምረቶች ገለጹ። በቅርቡ ጥምረት የመሰረቱትና በትግራይ ክልል የሚንቀሳቀሱት ውድብ ናጽነት ትግራይ፣ ባይቶና አባይ ትግራይ ፓርቲና አረናን አራዊ ትግራይ ፓርቲ በክልሉ ያለውን ህገወጥ የስልጣን ነጠቃና የክልል አለመረጋጋት ለመፍታት አስቸኳይ ጥሪ ያቀረቡበትን መግለጫ በዛሬው ዕለት አውጥቷል። በመግለጫቸው በክልሉ በአዲስ መልክ በተቋቋመው የክልል ጊዜያዊ ምክር ቤት ውስጥ ሰላማዊ ትግል ለማድረግ ቁርጠኛ መሆናቸውም አስታውቀዋል። የእኛ ተልእኮ የህግ የበላይነትን ማስጠበቅና በሁሉም የመንግስት እርከኖች ያለው ጊዜያዊ አስተዳደር ሙሉ በሙሉ ወደ ነበረበት እንዲመለስ ማድረግ ነው ብለዋል። ነገር ግን የህወሓት ጀኔራሎችና አጋሮቻቸው በህገወጥ መንገድ ስልጣን ለመንጠቅ ሲሞክሩም ትግራይ የከፋ ቀውስ ውስጥ ገብታለች ሲሉ ገልጸዋል። ይህ ህገወጥ የመፈንቅለ መንግስት ሙከራ መንግስታዊ መዋቅሮችን ከስር እስከ ከፍተኛ እርከን በማፍረስ ክልሉን ወደ ከፍተኛ አለመረጋጋት እንዲያመራ የሚያደርግ መሆኑን አስታውቋል። ይህ በግድ የለሽነት የሚፈጸም የስልጣን ወረራ የተናጠል ተግባር አይደለም፣ ትግራይን ለማተራመስ ሲጥር ከነበረው ከኤርትራ መንግስት ጋር የተቀናጀ ነው ያለው የጥምረቱ መግለጫ የእነሱ ንቁ ተሳትፎ በምስራቅ አፍሪካና በቀይ ባህር አካባቢ ያለውን ውጥረት እያባባሰ መሆኑን ጠቁሟል። ይህን ሰፊውን የቀጠናዊ ደህንነት አደጋ ላይ እንደሚጥል አመላክተዋል። በዚህ መሰረት ዓለም አቀፍ አካላትና ሁሉም የፕሪቶሪያ ስምምነት ዋስትና ሰጪዎች በአስቸኳይ ጣልቃ እንዲገቡ ጠይቋል። ተጨማሪ ትርምስ ለማስቀረትና አስከፊ ክልላዊ ቀውስን ለመከላከል የህግ የበላይነት መከበር እንዳለበትም በመግለጫቸው አሳስበዋል። እንዲሁም የኤርትራን ጣልቃ ገብነትና በአካባቢው ሰላምና መረጋጋት ላይ አደጋ ለመጣል የሚንቀሳቀሱ የውጭ አካላት ሚናን ለመግታት አፋጣኝ እርምጃ መወሰድ ያስፈልጋል ብለዋል። ለዛሬ ያዘጋጀንላችሁ ዜናዎች እነዚህ ነበሩ። ስላደመጣችሁን እናመሰግናለን። ዩቲዩባችን ሳብስክራይብ በማድረግ በተከታታይነት ለምንለቃቸው ቪዲዮዎች በቅድሚያ እንዲደርሳችሁ ማድረግ ትችላላችሁ። ቪዲዮውን ላይክ እና ሼር ማድረግ እንዳይረሳ። ስለምታደርጉን ድጋፍና አስተያየት እናመሰግናለን። መልካም ጊዜ ይሁንልን።